ዓለም ትንፋሿን ዋጥ አድርጋ በስጋት ስትጠባበቅ በነበረችበት በዚሁ ሰዓት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ያልተጠበቀ የምስራች ተሰምቷል። ለሳምንታት የቀጠለውና መላውን መካከለኛው ምስራቅ ወደ ከፍተኛ እልቂት እየመራ የነበረው ውጥረት ዛሬ አዲስ ምዕራፍ ላይ የደረሰ ይመስላል። የትራምፕ የይፋዊ ማህበራዊ ገጽ መልእክት ፕሬዚዳንቱ በታላላቅ ሆሄያት በጻፉት መልእክት እንዲህ ብለዋል። ባለፉት 2 ቀናት አሜሪካና ኢራን በመካከለኛው ምስራቅ ያለውን ጠላትነት ሙሉ በሙሉ ለመፍታት እጅግ ውጤታማና ጥልቅ ውይይቶችን ሲያደርጉ መቆየታቸው ለዓለም ሳበስር በደስታ ነው። በዚህም መሰረት ውይይቱ እስከ ሳምንቱ መጨረሻ የሚቀጥል ሲሆን የሀገሪቱ የጦር መምሪያ ዲፓርትመንት ኦፍ ዋር በኢራን የኤሌክትሮኒክና የኃይል ማመንጫ ተቋማት ላይ ሊያደርስ የነበረውን ጥቃት ለሚቀጥሉት 5 ቀናት እንዲያቆም ትዕዛዝ አስተላልፌያለሁ። ይህን መልእክት ያወጣው ትራምፕ ለኢራን የሰጡት የ48 ሰዓት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። ትራምፕ የሆርሙዝን የባህር መስመር ካልከፈታችሁ ኢራንን አመድ እናደርጋታለን ሲሉ ዝተው ነበር። ኢራንን በበኩሏ የኃይል ማመንጫዎቻችን ከተመቱ በእስራኤልና በገልፍ ሀገራት ላይ የእሳት ናዳ እናዘንባለን በማለት ለከፍተኛ ጦርነት ዝግጁ መሆኗን ገልጻ ነበር። ሆኖም ግን ሞትና ጥፋት በደጃፍ ላይ ቆመው ሳለ የቀዘቀዙ አእምሮዎች አሸንፈው የዲፕሎማሲው መንገድ የተመረጠ ይመስላል። እስካሁን ድረስ ትራምፕ ከኢራን ጋር አልነጋገርም ሲሉ ነበር። ኢራንን ብትሆን ከአሜሪካ ጋር ድርድር የለም በማለት በሩን ዘግታ ቆይታለች። ነገር ግን አሁን ፕሬዚዳንቱ በይፋ እንዳረጋገጡት ከትዕይንቱ በስተጀርባ በሁለቱ ሀገራት መካከል ጥልቅና ገንቢ ንግግሮች እየተካሄዱ ነው። አልጀዚራ እንደዘገበው ከሆነ ይህ ለውጥ የመጣው በብዙ ምክንያቶች ሊሆን ይችላል። የዓለም ኢኮኖሚ ስጋት፣ የሆርሙዝ የባህር መስመር መዘጋቱ የነዳጅ ዋጋን ሰማይ በማድረስ የዓለምን ኢኮኖሚ ወደ ገደል እየመራው ነበር። የጦር ወንጀል ስጋት፣ የሲቪል ተቋማትን የኃይል ማመንጫዎችን መምታት እንደ ጦር ወንጀል ሊቆጠር እንደሚችል ለትራምፕ አማካሪዎች ሳይጠቁሟቸው አልቀሩም። የድል አዋጅ ፍላጎት፣ ትራምፕ የኢራንን የባህርና አየር ኃይል በማዳከማቸው አሁን ላይ አሸንፊያለሁ ብለው ጦርነቱን ለማቆም ምቹ አጋጣሚ አግኝተዋል። ወደፊትስ ምን ይጠበቃል? ምንም እንኳን ይህ የ5 ቀናት የተኩስ አቁም ትልቅ ተስፋ ቢሆንም የኢራን ወታደራዊ አመራሮች አሜሪካ ብቻዋን ጦርነቱን ልታቆም አትችልም፣ እኛም የምንለው አለን ማለታቸው ስጋቱን ሙሉ በሙሉ አላራቀውም። አሁን ዓለም በጉጉት የሚጠብቀው ይህ የ5 ቀናት የሰላም ሙከራ ወደ ዘላቂ ስምምነት ሲለወጥ ወይስ ሌላ የጦርነት ዳመና ይዞ ይመጣ የሚለውን ነው። ይህ በታሪክ ሂደት ውስጥ ትልቅ ለውጥ ሊሆን የሚችል ክስተት ነው። በቀጣይ የሚኖሩ አዳዲስ መረጃዎችን ይዘን እንመለሳለን። በሰላም ቆዩ።